ወንድሞች እስቲ ዛሬ የሚገርምና የሚደንቅ ነገር ላሳያችሁ። አሻርያዎችና አህባሾች የኩፍር መነሻው ቁርአን ነው፣ ተኩፍር መሰረቶች ውስጥ ቁርአን ይገኝበታል እያሉ ነው። እስቲ እስከመጨረሻው ስሙኝ። አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዓላ አሽረፊል አንቢያኢ ወልሙርሰሊን ወዓላ አሊሂ ወሰሕቢሂ አጅመዒን አማ በዕዱ ፈያ አዩሃ ልኢኽወቱ ልኪራም ወልአኸዋት ፈሰላሙላሂ ዓለይኩም ወረሕመቱሁ ወበረካቱ። እንግዲህ እቺ ኪታብ እንደምትመለከቷት አሪሳለቱል ሙንጂዳ ፊ ሒሊ አልፋዚ አቂደቲል ሙርሺዳ ትላለች። በአህባሾች መድረሳዎችና መሳጅዶች ላይ ለህፃናቶች ትምህርት ከሚሰጡ ኪታቦች መጽሐፋቸው ትንንሽ ኪታቦች ውስጥ የቁርአን ያከተመን የሚያቀሯት መጽሐፍ ናት። አሪሳለቱል ሙንጂዳ የምትለው እንግዲህ ሸርሕ ነገር ናት። ፊ ሒሊ አልፋዚ አቂደቲል ሙርሺዳ አቂደቱል ሙርሺዳ የምትል ደግሞ በጣም ትንስ እያለች እሷን ሸርሕ አድርጎ ነው እንግዲህ ፊ በያኒ አቂደቲ አህሊ ሱነቲ ወልጀማዓ ይላል። እንግዲህ በአህሉ ሱናና ወልጀማዓ ስም ነው ሁሉም የሚነግደውና ይሄን ይላሉ። እዚች ኪታብ ላይ 19ኛው ገጽ ላይ ስንመጣ ጉር ተመልከቱማ። ይሄንን ተላይ ያው መትኑ የሚለው አለው፣ ያንን አውጥቶ የሚለውን ስሙት። ቃለ ልኢማሙ ሱፍዩ አሕመዱ ሪፋዒ አለ። ሱፍያ የሆነው አሕመዱ ሪፋዒ እንዲህ ብሏል ይላል። ሱኑ አቃኢደኩም እምነታችሁን ጠብቁ፣ ሚነት ተመሱኪ ተመያዝ ቢዘዋሂሪ ማ ተሻበሃ ሚነል ኪታቢ ወሱና ተቁርአንና ተሐዲስ አሻሚነት ያለውን ዟሂሩን ውጫዊ ገጽታውን ተመከተል ሙጭጭ አድርጋችሁ ተመያዝ ተጠንቀቁ፣ እምነታችሁን ጠብቁ ይላል። እሳቸው እንግዲህ እንደሚታወቀው ሙተሻቢህ የሚሉት አረሕማኑ አለል አርሽ እስተዋ ያለውን ይመስል፣ ሊማ ኸለቅቱ ቢየደየ ያለውን ይመስል፣ በልየዳሁ መብሱጦታን ያለውን ይመስል፣ ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ያለውን ይመስል፣ እንደዚሁም ደግሞ ተሐዲስ ደግሞ የንዚሉ ረቡና ኢላ ሰማኢ ዱንያ ያለውን ይመስል፣ እንደዚሁም ነቢዩ ዓለይሂ ሰላቱ ወሰላም እያንዳንዱ ባሪያ ለይሰ በይነሁ ወበይነላሂ ትርጁማን ያናግረዋል ያሉትን ይመስል፣ እንደው ብቻ ተቆጥሮ አያልቅም። አብዛኛው የሚበዛው እሳቸው ስር ተሙሕከሙ ሙተሻቢህ የሚሉት ነው። ይሄ ግን ሙተሻቢህ ሳይሆን ሙሕከም ነው። በቦታው ላይ የምናየው ይሆናል። ምን አለ? ዋና የፈለግኩበት ፈኢነ ዛሊከ ሚን ኡሱሊል ኩፍሪ አለ። ቁርአንን ዟሂሩ ውጫዊ ገጽታውን ዟሂሩ እሱን መያዝ ምንድን ነው አለ? ፈኢነ ዛሊከ ይሄ ሚን ኡሱሊል ኩፍሪ የክህደት የኩፍር መሰረት ነው እያለ ነው። ዘከረሁ ፊል ቡርሃኒል ሙአይድ ይላል። ተመልከቱ። እሱ ብቻ አይደለም። ሰኑሲ የሚባል የአሽዓርያዎች ኢማም አለ። ሰኑሲ የሚባል ማለት ነው። እሱ ደግሞ እንደዚህ ይላል። ፈሃደ ሰኑሲዩል አሽዓርዩ እንግዲህ የሞተበትን እያያችሁ ነው። 895 ዓመተ ሂጅራ ላይ የሞተ ሰው ነው። ሸርሑል ኩብራ የሚባለው መጽሐፉ ላይ የቁል እንዲህ ይላል። ኡሱሉል ኩፍሪ የክህደት መሰረቶች ሲተቱን 6 ናቸው ይልና አሳዲሱ ይላል። እዛ ተናግሮ 5ቱን 6ኛው አተመስኩ ፊ ኡሱሊል አቃኢድ አቂዳ ነጥቦች ላይ ሙጭጭ አርጎ መያዝ ነው አለ። ቢሙጀረዲ ዘዋሂሪል ኪታቢ ወሱና በቁርአንና በሐዲስ በውጭ በሚያስረዳው ማለት ቀጥታ በሚያስረዳው ነገር ሙጭጭ አርጎ መያዝ ይሄ የኩፍር መሰረት ነው እያለ ነው። ሚን ገይሪ በሲረቲን ፊል አቅሊ አቅልህን አእምሮህን ሳታሰራ፣ አቅል ማለት እንግዲህ ፍልስፍናቸውን ማለት ነው። ፍልስፍናን ሳትጠቀም ዝም ብለህ ውጫዊ ገጽታው ቁርአን የሚያስረዳውን ሐዲስ የሚያስረዳውን ተቀብሎ መሄድ ይሄ የኩፍሩ መሰረቱ አንዱ ነው ይላል። እንደውም ምን አለ? ሆ አስሉ ዶላሊል ሐሸውያ አለ። ሐሸውያ የሚሉት በአሁን ዘመን ላይ ወሃብያ ብለው የቀየሩት ነው። በዛን ዘመን ሐሸውያ ይሏቸው ነበር አህሉ ሱናዎችን። የሐሸውያዎች ጥመት መሰረቱ ይሄ ነው። ቁርአንን የሚያስረዳውን ውጫዊ ገጽታውን ትክክለኛ የሚያስተላልፈውን መልእክት እሱን መቀበል የኩፍር መሰረት ነው ይላል። ፈቃሉ ቢተሽቢህ ወልጅሃል በአቅጣጫ አለው ብለዋለህን አሉ። እንደዚሁም አመሳሰሉት ይላል። ማመሳሰል የሚለው ውሸቱን ነው። ወልጅሃ የሚለው አቅጣጫ የሚለው አዎ አላህ አቅጣጫ አለው። አመለም ቢዘዋሂሪ ቀውሊህ አአሚንቱም መን ፊስ ሰማዕ አለው ነው። ሙተሻቢህ የሚሉት እንግዲህ ከሄ ለመሆኑ ሞት ራሳቸው እየጠቀሱት ነው። ተላይ ያለውን አላህ ተማመናችሁ ሆይ የሚለውን የቁርአን አንቀጽ ይዘው አርሕማኑ አለል አርሽ እስተዋ ረሕማን በአርሹ ላይ ሆነ የሚለውን አንቀጽ ይዘው ይሄንን መያዛቸው ይሄ የኩፍራቸው መሰረት ይሄ ነው እያለ ነው። እንግዲህ እያከፈረ ነው። በዛም ላይ ያከፈረበትም ዘዋሂሩል ቁርአንን ይዘው ስለሄዱ ቁርአን በውጫዊ ገጽታው የሚያስረዳውን
ቀጥታ የሆነውን ንግግሩን እሱን የተከተለ እንደዚሁም ደግሞ ሊማ ኸለቅቱ ቢየደየ ያለውን ይመስል ይላል። ሊማ ኸለቅቱ ቢየደየ የሚለውን በሁለት እጆች ለፈጠርኩት አደም የሚለውን ይህንን ዘዋሂሩን በመያዛቸው ሐሸውያዎች የመክፈራቸው የጥመታቸው መነሻ ይሄ ነው ብሎ ቁርአንን ውጫዊ ገጽታው ነብዩም ሲያስተምሩ የነበሩት ቀጥታ ሲያስተላልፉ የነበሩት ኩፍር ነው፣ የክህደት መሰረት ነው። ነገር ግን እኛ እንደገና ተፈላፍለን ገብቶን በአቅላችን በፍልስፍና ያመጣ ነው ካልሆነ ነብዩ ራሱ ቀጥታ ሲያስተምሩት የነበረው ቁርአንም እየወረደ አላህ ሲያስተምር የነበረው የክህደትን መሰረት ነው ይላል። እዚህ ላይ እንግዲህ ልብ በሉ። ይህ ልታስታውሱልኝ የምትፈልጉት ባለፈው ቪዲዮ ላይ የተናገርኩት አለ። እሱም ጅሃ የሚለው አቅጣጫ የሚለውን አህሉ ሱናዎች አቅጣጫን እንደሚያጸድቁ አሳልፈናል። ለማስታወስ ያክል ትናንትና መሕሙድ ኢብኑ አቢ አልቃሲም አዲሽቲ 661 ላይ ነው የሞቱት ብለናል። እዚህ ላይ ትናንትና አይቼዋለሁ። መለስ ብላችሁ ዛኛው ቪዲዮ ላይ ማየት ትችላላችሁ። ወላ ሸይኡን አው ለይሰ ለሁ ጅሃቱን አቅጣጫ የለውም የሚል ሰው ወላ ለሁ መካን አላህ ባለበት ቦታ አይታወቅም የሚል ሰው ፈቀድ ይርተደ አን ዲን ልእስላም ተስልምና ወጥቷል ብሏል። ወጥ አቅጣጫ አህሉ ሱናዎች ይሄ ኢጅማዕ ነው። እንደውም ወሉሒቀ ቢልሙሽሪኪን ወከፈረ ቢላሂ ወቢአያቲ ወቢማ ጃአ ቢሂ ረሱሉሁ ሰለላሁ ዐለይሂ ወሰለም ተዓላ ላሁ አማ የቁሉ ኹሱሙና ዑሉወን ከቢራ ብሏል። የአህሉ ሱናዎች አቋም ሲሆን የአህባሽ እና የጀህምያ የአሽዓርያ እምነት ደግሞ ይሄው ቁርአንን መከተል የኩፍር መሰረት ነው ብለው አስቀምጠዋል ማለት ነው። እንደው የአላህን ቃል አልሰሙትም? ቃል አላሁ ተዓላ አሊፍ ላም ሚም ዛሊከል ኪታብ ይላል ቁርአን። ይሄ መጽሐፍ ይላል። ይሄ መጽሐፍ ላ ረይበ ፊህ በሱ ውስጥ ምንም ጥርጥር የለበትም። ሁደን ሊልሙተቂን አላህን ለሚፈሩት መመሪያ ሲሆን እነሱን ቀኑን መንገድ የሚያስይዝ ሲሆን ነው የሚለው ቁርአን። እውት አሁንም እንዲህ ይላል አላህ ቢስሚላሂ ረሕማኒ ረሒም አሊፍ ላም ሚም አፍወን አሊፍ ላም ራ ኪታቡን አንዘልና ይሄ መጽሐፍ ነው እኛ ያወረድነው ይሆናል ኢለይከ ወደ አንተ ወደ ሙሐመድ ሊቱኽሪጀ ናስ ሰዎችን ልታወጣበት በቁርአን ዟሂሩን በመያዝ ዟሂሩ ሁዳ ነው ያ አኺ ሊቱኽሪጀ ናስ ሚነ ዙሉማቲ ኢለኑር ተጨለማ ተኩፍር ጨለማ ወደ ተውሂድ ብርሃን ልታወጣበት ያወረድነው መጽሐፍ ነው። ቢኢዝኒ ረቢህም በጌታቸው ፍቃድ አለ ኢላ ሲራጢል ዐዚዚል ሐሚድ ወደ ቀጥታ ወደ ምስጉኑና አሸናፊ ወደ ሆነው ጌታ ወደ እሱ መንገድ እምትመራበት ነው ብሎ አላህ አስቀምጧል። ያ አኺ هذا هو القرآن ነብዩና አለይሂ ሰላቱ ወሰላም ኢነከ ለተህዲ ኢላ ሲራጢን ሙስተቂም ነብዩና አለይሂ ሰላቱ ወሰላም አንተ እኮ ወደ ቀጥተኛው መንገድ ትመራለህ እያላቸው ነብዩና አለይሂ ሰላቱ ወሰላም ሃኡላኢ አልመጃሪማ ግን የሚሉትን ስሙት። የኩፍር መሰረት ነው ነብዩ አስተምረው የሄዱት። አላህ ያወረደውን ቁርአን ዟሂሩ የሚያስረዳው ኩፍር ነው፣ ክህደት ነው፣ ተስልምና የመውጣትን መሰረት ነው አስተምረው የሄዱት። እኛ ተፈላስፈን አሁን አገኘ ነው እንጂ ሊሉ ነው እንግዲህ። ለዚህም ነው እንዲህ እኮ የሚልም ንግግር አላቸው። ጠሪቀቱ ሰለፊ አስለም የሰለፎች መንገድ አስለም ነው አሉ። አስለም ማለት ነጋ የሆነ ነው። ለምን በጅህልና ዝም ብሎ በሙሐይምነት አልፈውታል ሳይገባቸው ቁርአኑ ሐዲሱ። ወጠሪቀቱል ኸለፊ አሉ ኸለፎች እኛ መጥተን ያበጀነው መንገድ ግን አዕለሙ በእውቀት ላይ የተካነ ነው አሉ። በእውቀት ላይ የተመሰረተው እኛ ያመጣ ነው። ይሄ ፍልስፍናው ተናር ውስጥ እያመጡ ያስቀመጡት ይሄ ነው አሉ። አዕለሙ ወአሕከም በጥበብም የተካነው ይሄ ነው ብለው አስቀምጠዋል ማለት ነው። እንግዲህ ደግሞ እንደዚሁም ምን የሚሉት አላቸው እነዚህ አህሉ እንትኖች እኛ ኸለፎች በቅኑ መንገድ ላይ ነው ያለ ነው። እነዛንኞቹ ግን በጅህልና ነው ያለፉት። የሚገርማችሁ ነገር ይሄ ሰኑሲ ቅድም ያነበብኩት ኪታብ ሸርሑል ኩብራ የሚባለው አንድ ቁርአንና ሐዲስ አታገኙበትም። ሙሉ በፍልስፍና ብቻ ነው። እሱን ነው እንግዲህ ምንድን የሚሉት አዕለም ወአሕከም ብለው የራሳቸውን ፍልስፍና ያስቀምጡት ማለት ነው። አላህ ተጥመቱላችንን የሚጠብቀን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።